أيوب عليه السلام أيوب عليه السلام يهوتو تاريخ لنيا مركز ممارياتشن يهونال أيوب عليه السلام الله سبحانه وتعالى بسولاي بزو نعموچن واللت كغنزب كميستوچ كلجوچ كبيتسبوچم እንደዚሁ الله سبحانه وتعالى نعمون አጎናጸፈው ولكن أيوب عليه السلام كالله سبحانه وتعالى ባሪያዎቹና ጥንቁቅ ሆኑ ሰዎች ነበረ الله سبحانه وتعالى በዚህ የተነሳ أيوب عليه السلام መረጠው ለነብይነትም አጨው አው أيوب عليه السلام እናም ነብይ አድርጎ الله سبحانه وتعالى ካጨው በኋላ ለሊት ነግቶ ጧት እስኪመጣ ድረስ እንዳልነበር ሆነች በአዩብ عليه السلام ላይ ህይወት ምን ነበር የተፈጠረው ልጆቹም አልነበሩም ገንዘቡም የለም ሚስቶቹም የሉም ቤተሰቦቹም ርቀውታል አንዲት ሚስት ብቻ ስትቀር ሱብሃንአላህ አንዲት ሚስት ብቻ ስትቀር ሁሉንም ኒዕማውን አላህ Subhanahu Wa Ta'ala አነሳበት በአዩብ عليه السلام ላይ አው ፈተናው በዚህ አላበቃም በአዩብ عليه السلام ላይ በጣም ትልቅ የተባለ መከራ መጣበት ያ መከራ ምንድነው ሰውነቱ በተቀላላ በሽተኛ ሆነ ሰውነቱ በተቀላላ ሰዎች እንዳይቀርቡት ተደረገ በበሽታው ምክንያት ማለት ነው ከዛም አዩብ عليه السلام ቤተሰቦቹ ጋር ሲጠጋ ያርቁታል ሰዎች ጋር ሲጠጋ ሰዎች ያርቁታል ይገፈትሩታል ከቤት ሁሉ አስወጡት በመጨረሻም ሌላ ቆጠኝ ድንጋ አጠገብ እንዲሄዶ እንዲኖር አደረጉት ይህ በሽታ ካንተ ወደኛ ይተላለፋል ብለው ፈሩ ሰዎችም አባረሩት አዩብ عليه السلام ከዛም ቆጠኝ ድንጋ ስር መኖርን ቀጠለ አዩብ عليه السلام አመታቶች ተፈራረቁበት ቀናቶች ወራቶች ክረምትና በጋ ተፈራረቀበት ወላኪን ምንም መመለስ የሚባል ነገር አይታሰብም ነበር በዛ ሰዓት ነው እንግዲህ የአዩብ عليه السلام ሚስት በራሱ በኩል መጣችና ማልቀስ ጀመረች እያየችው ማልቀስ እየየ ማለት ጀመረች ወላኪን አዩብ عليه السلام ምን ሆነሽ ነው ብሎ ጥያቄን ጠየቃት እሷም እንዲህ ስትል መለሰችለት ከዚህ በፊት ኒዕማዎች ሁሉ በተቀላላኛ ጋር ነበሩ ቤተሰቦቻችንም በጣም የተከበሩ የተባሉ ነበሩ አንተም የተከበርክ ሰው ነበርክ ይህ ሁሉ ነገር ሁሉ ወደመ አሁን ታዲያ እንዴት አላለቅስም ይሄንን ጊዜ ሳይ ብላ ለአዩብ عليه السلام ተናገረች አዩብ عليه السلام እንዲህ ብሎ ለሚስቱ መለሰላት እስቢሪ على هذا البلاء በዚህ ችግር ላይ ትግስትን አድርጊ ትግስት በማድረግ ምክንያት ነው መልካም ነገር ሊመጣ የሚችለው ብሎ አዩብ عليه السلام صبርን ለሚስቱ አስተማር አው አዩብ عليه السلام እንደዛ ችግር ደርሶበት በላዎች እየተፈራረቁበት ቀንና ለሊቱ ሁሉ እስኪደናገረው ድረስ በላዎች በስተውበት ባለበት ሰዓት ምላሱ አላህ Subhanahu Wa Ta'ala ተዘክር ነበር ሰውነቱ በተቀላላ አላህ Subhanahu Wa Ta'ala ያስተውሳል እጆቹ ወደ አላህ ተዘርግተዋል ቀልቡ አላህ Subhanahu Wa Ta'ala የሰጠውን የነበረው ኒዕማ ያስተወሰ አላህን ይፈራል በዛ ሰዓት ላይ ሆኖ አዩብ عليه السلام ከዛም በዛ ሰዓት ሁለት ሰዎች ባጠገቡ ማለፍ ጀመሩ አንደኛው አዩብ عليه السلام ተመለከተና ما اظن ان الله ابتلى ايوب አዩብን እየፈተነው ያለው አላህ Subhanahu Wa Ta'ala አልጠራጠረም الا لمعصيه لا احد يعلمها ወንጀል ሰርቶ ቢሆን ነው እንጂ አዩብ عليه السلام ማንንም ሰው የማያውቅበት የሆነ አላህ ብቻ የሚያውቅበት የሆነ ወንጀል ቢሰራ እንጂ እንደዚህማ አዩብ عليه السلام አይፈተንም እያለ በአዩብ عليه السلام ጓደኛው ጋር እየተነጋገረ ያልፋል አዩብ عليه السلام በዛ ሰዓት ይሄን ንግግር ሰማ ከሰማ በኋላ ቀየረ ነገሩን አዩብ عليه السلام عندما سمع بذلك القول ይሄን ንግግር የሰማ ጊዜ አዩብ عليه السلام رفع يده الى السماء እጆቹን ወደ ሰማይ አነሳ አይኖቹ በእንባ እየተራጩ ነበር ልቡ ደግሞ አላህ Subhanahu Wa Ta'ala በመፍራት ላይ ሆኖ ጉልበቱ ለአላህ Subhanahu Wa Ta'ala ተንበርክኮ ግንባሩ ሱጁድን ያደረገ መናገር ጀመረ ንግግሩ በጣም ኃያል ነበር ንግግሩ ሰማይን ሂዶ ያንቀጠቅጣል የሰማይ በርን ያንኳኳል ንግግሩ እንዲህም ሲል አዩብ عليه السلام ተናገረ ወአዩብ إذ نادى ربه አዩብ عليه السلام አምላኩን በሚጠራበት የነበረውን አስተውስ ይላል አላህ Subhanahu Wa Ta'ala اني مسني الضر እኔ ችግር ነክታኛለች አላህ ሆይ እያለ መለመን ጀመረ ያንን ሁሉ ችግር ተቋቁሞ اني مسني الضر እኔ ትንሽ ችግር ነክታኛለች አለ
وأنت أرحم الراحمين أنت دموك أزانيو تشلو أزانيوهن كأملاكنا أزن اللين الله وي أنت أزن اللين إيال دعاء ما درك جمرة أيوب عليه السلام فنظر إليه الله سبحانه وتعالى كزام الله سبحانه وتعالى ورسو سملكت عينوچو بأنبا رسوال እጆቹ ወደ ላይ ከፍ ብለዋል ምላሱ እየተናገረች ነው ከባድ የሆነ ንግግር እየሰነዘረ ነው ከዛም በጉልበቶቹ መሬት ላይ ተንበርክኮ ንግግርን ይናገራል ምን ይል ነበር አኒ መሰኒ የضر وانت ارحم الراحمين እኔ ችግር ነክቶኛል አላህ ሆይ አንተ ደግሞ ያዛኞች ሁሉ አዛኝ ነህ አንድ መፍትሄ አምጣ እያለ አዩብ አለይሂ ሰላም ይደጋግማል فجاز الله سبحانه وتعالى نبيه أيوب نبي أيوب عليه السلام الله سبحانه وتعالى ملسن سيستو انديهالو فاستجبنا له تريون تقبل دمسون سمان الشي بلن تقبل له فكشفنا ما به من ضر بس لا ينبربتن ችግር በተቅላላ አስወግድንለት إلى الله سبحانه وتعالى وآتيناه أهله كزام بيتسبوچون ملسنلت ومثلهم معهم النسون يمساسلوتنم ጨመርንለት إلى الله سبحانه وتعالى أو ሶስት ነገሮች ተነሱለት እንደገና ሶስት ነገሮችም ተመለሱለት እንደነበረ ሆነ አዩብ አለይሂ ሰላም ችግሩ ተነሳ ቤተሰቦቹ መጡ ከዛም ሀብቱ ተገለበጠ እንዳልነበር ሆነ ህይወት አላህም ሲያጠቃልል ምን ይላል رحمة من عندنا كنيا بهنا أزنت أيوب عليه السلام ملسون ملسن اللت وذكرى للعابدين لتجوجهم مسجن زبيا إهنن أدرجن إلى الله سبحانه وتعالى سبحان الله من يالفتنا أيوب عليه السلام لا يدرس نجرجن فتنا وانتقاكمو تكروتشن توتو الله سبحانه وتعالى يدقس اللت النجر تقبل أيوب عليه السلام والسلام عليكم ورحمة الله